ጄኒፈር እንዴት አደርሽ? ደህና ነህ? እንዴት ነህ? አለንለት ይኸውልሽ ከዛው ከመደበኛ ሽሮአችን ጋር እንደተቃቀፍን። ወይ ክብሪት ደሞዝ ወስዳ አንድ ሳምንት እንኳን ሳይሞላት ስለምን ሽሮ ነው የምታወራው? እንዴ አንቺ ዘመነ ፍስሐ ላይ ነሽ ማለት ነው? ዘመነ ፍስሐ ደግሞ ምንድነው? ዘመነ ፍስሐ ማለት ያው የደሞዝ ሰሞን ነው። ያለሽ ሳንቲም ይዘረዘራል፣ ይመነዘራል፣ የፈለግሽው ትበያለሽ፣ ትጠጫለሽ። ሁለተኛው ደግሞ ዘመነ ኦዲት ይባላል። ስንት ቀረይ ብሎ የሚታሰብበት፣ የሚደመርበት፣ የሚቀነስበት። ሶስተኛው ሳምንት ደግሞ ዘመነ ሰቆቃ ይባላል። አለቀ ደቀቀ ቀጥዬ ምን ሆናለሁ የሚባልበት። አራተኛው ሳምንት ደግሞ ዘመነ ተስፋ ይባላል። የዳግም ደሞዝ መምጫ ጊዜ። አንተ ማታመጣው የለም እኮ። አዎ እኔም አላመጣው የለ፣ አንቺም የማትወስዱ የለ። ለነገሩ አሁን ድጋሚ በጠይቅሽ ምንም አታውቂ። አንቺ እኮ ያው ትምህርት ቤት ውስጥ ነው እንጂ ያለሽው ዕውቀት የለሽም። ኩኩኩ ትላለች ነግሬ። ወይኔ እንደው አንድ ቀን ባገኘሁሽ። ወከለው እስታይ ከትላለሁ። አብረን እንመርሳለን። ኦኬ አሁን ይሄ ቋንቋ መሆኑ ነው። ትበልሰጋደኝ ምን ታረጋለሽ? ምን ታፍሪያለሽ? የማያፍሩትስ እርሶ በስተርጅና አንድኛው እንደው የተነዱ ወይዚህ መንገድ ላይ እንደምናያቸው ጎረምሶች ሱሪዎትን ዝቅ አድርገው እንጣጥ እያሉ ይሄዱ። እሱ ላይ ቀሩት። ምን ትላለች እቺ ብልስ? ሰውነቴ እኮ ኦርገን እናሻፈር መሰለሽ? ኧረ ወዲያ አይል ሄች ምን ትላለችና ፍቅር ይዞኛል ጉዳዩ ምን ይሻለኛል? ፍቅር ይዞኛል ምን ይሻለኛል? ኧረ ፍቅር ያዙት ከማይሆን የኔ እናት እንግዲህ አንዴ ፍቅር ይዞኝ አንቺን አግብቼሻለሁ። ዘፈኑ ከሆነ ሂጂና ዘፋኛዋን ጠይቃ። ሴትዮ አይበሉም። የኮራ የጠራ ስም አለኝ። ደመረች ባንቲርኩ አይደል? ሸዋላ አይደመነ ደመነ ጎጃም ፀሐይ ሆነ። ሸዋዬ ደግሞ ማነች? በያ ናተኛበት አይጮህብኝ ስራበት ለድሮ የሚመክረው ታተዋል ለጤና አርግቱ ኮምፕሌክስ አይጮህብኝ የሰው ኮምፕሌክስ Hey mom, እንዴት ዋልሽ? ልጄ አሞኛል እኮ በጣም ልሞትሽ ነው። ጉንፋን ብቻ እኮ ነው ያዘሽ። አለም ዛሬ የተለየ ነው። ሰውነቴ የተዘበዘፈ ብርድ ይላል። What ኩልሽ አርበሌ ዛሬ ምትሞች ነው። She rest in peace. ኃይሌ ነው አበበ ቢቂላ ነው። እነ ብዙዬ ናቸው። ጥላውንም አለ ተፈራ ካሳም አለ የማህሙድም አለ። አንድ ማህበር ነበር። ጥርሴ ማጽዳት እፈልጋለሁ። ቀደም ብለሽ አትናገሪ ነበር እንዴ? መፋቂያ መቆርጥልሽ ነው። ይሄ ማኛ ጋር ነበር እኮ። ባኞ የት ነው? ጎንበስ Thank you. ይኸው ቢጃማ የት ነው የምቀይረው? እዚሁ ነው። የሰው ልጅ የታሪክ ገጾች ጊዜም በሚያሳዝን ሁኔታ የተበላሹ ናቸው። ከመጀመሪያው እስከ መጨረሻው ውድቀት የተመዘገበባቸው። ሰው ማናቸውንም ነገር ያበላሻል። እጅግ ከፍ ባለ ቦታ ላይ ቢቀመጥ ራሱን ያዋርዳል።
እጅግ ብዙ መብቶች ቢሰጡት አላግባብ ይጠቀምባቸዋል። የተትረፈረፈ በረከት በዙሪያው ቢከበው አያመሰግንም። እጅግ ድንቅ ተቋማት መሃል ቢቀመጥ እንዳይጠገኑ አድርጎ ያበላሻቸዋል። ሰው እንዲህ ነው። ጌታ ሆይ ደህና ደር። ደህና ደር። ተመችቷል? ሰው እንዲህ ነው የምታርገዋለሽ። አውጥረገረግሽኝ እኮ ለመርዶ ነገር እንኳን እንዳንተርፍ አድርገሽ በጅምላ አርግሽ። ሰው እንዲህ ነው መንጋ ሳይቀር ባይሆን ደስ የሚልህ ምንድነው? አልገን ባለቅ የምር ሶስቱ ጃለብ ጦርነት ባይካሄድ ደስ ይለኝ ነበር። ምንሽ ተጀመረ? ከዚህ በላይ ከኔ ቤት እኮ ነው የተጀመረው። ከኔ ቤት እኔ ቤቴን ጠረን መቻጣኋት፣ የቤቴን ሽታ መቻጣሁት። እኔ ኮልጌት ቪክቶሪያ እኔ ቤት ገብቶ ለጥልንል እንዴ! ስንት የሚቆም ነገር አለ፣ ስንት ሚሳኤል አለ። እኔ ከሩቅ ላይ መኝ እኮ ደቡብ ኮሪያ ነኝ። ስንት ሰው አፉስ ገብቻለሁ። እንዲህ ድንኳን ጥለታት ታሪና ጁቢ ምን ናቸው? ቤተሰብ ማለት ወላጆች፣ ወንድሞች፣ እህቶችና ሌሎች እስከ 3 ደረጃ የሚቆጠሩ የሥጋ ወይም የጋብቻን ያካትታላችሁ። ዘመድ ነን ክቡር ፍርድ ቤት። የቅርብ ዘመድ ማለት ወላጆች፣ ወንድሞች፣ እህቶች። በቃ እንትን ነው ያገናኘን። ይሄ ባንዲራዋ ነች ያገናኘችን። ባንዲራ ማለት የክልል አረባዋናው ባንዲራ። ለስለስ ያለ ሙዚቃ አልጋብዝ። ኦኬ ደስ ይለኛል። ሪሞት ሴት አደረኩኝ። ሪሞት ይሻል ነበር ማለት ነው። አላንቺ የገባ የለም እዚህ ቤት። አገኘ ይሄን ቢራ ተራጩ ይበልስ ተራጩት። ኤፍሬም ማረድ ነው ይበል። ይሄን በሬ ማረድ ነው። ይሄን ቢራ መክፈት ነው። ጠጭ የታባት